መጣ ጋሺ ይቅርታ እንግዲህ እችን ያዛታ። አሪፍ ነው። እሺ አባይ እርሶ ዛሬ አባት መሆኑ ግባ ይዛት መጣውን ግባ። ትንሽ እኮ መጠጥ ጠጥተው ውጭ አለማደርስ እናትና አባት ቤት እኮ ነው ይዛት የመጣው። እንዲህ ነሽ አያሳፍርም። ይሄ ብታገቢው እንኳን ታማኝ ነው። አየሽው ከቤት ውጭ አያድርም፣ አይተኛም። ከሌላም ሴት ጋር ይሁን ይዘልይ መጣ አይናምበዛ አይደል? እሰይ ምን ይሁን ሰራተኛዋ ተኝታለች። ሰራተኛዋ እሷን አስወጣት። ያንተ ክላስ ደግሞ እንደምታውቀው ነው። ካልሲ አለ፣ በዛ ላይ ያልታጠቡ ይሄ ምክምክ ስፖርት እንሰራባቸው ገምቷል። ክፍል ላጸዳው ስለ የመጣው ስለዚህ እናቴ የለችም። አንተ የተረገስክበት የኔና እናት አልጋ አለ፣ እዛ ላይ ተኛ። በቂ ሻወር አለ። የኛ እመኝ ይሄው እመኝ በቂ ሻወር ሙቅ ሻወር አለው። ከፈለጋችሁ ትንሽ ይሄ ሳውና እንትኑንም አሰርቻለሁ። እዛ እኛ ጋር የተኝ ግቡ። በቃ ቁርስ ምናምን እንዴት ነው ይምጣሩ? እኔ እኮ እናትና አባቱ ቤት ይዞኝ ይመጣል። አዎ ይሄ በታሪክ የመጀመሪያው የቤተሰብ ቅልቅል ነው። ሰክራችሁ መጣችሁ ቢሆን እግዚአብሔር ይመስገን። ሌላ ጊዜ ድጋሚ ቅልቅሉን ደግሞ አንቺ እናትና አባትሽ ሊዝም ሽምግልና እንኳን አላስነክሽኝም እኮ ድንገት መጣሽብኝ። ግቡ እንደኛ አባት ቤት መጣ ሳተኛ አትሄድ። እመኔን ግባ እንሂድ። ግቡና ተኛ። አይሆንም ግቡና ተኛ።